ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? ከኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንጀራ ለመጋገር ነው የመጣሁት። እንዴት እንደሚቦካ ላሳያችሁ ማለት ነው። እንዴት እንደሚያምር በጣም የሚያምር እንጀራ ነው። አይኑን ተመልከቱ። ጤፍ ነው የሚመስለዋ እና ሁሉም ነገር መኮረኒውም፣ ሩዙም ሁሉም ነገር ስለተከለከልኩኝ የምበላው አጣሁኝ። ምን ልብላ? በቃ እዚህ ሀገር ላይ መኮረኒ፣ ሩዝ፣ ፓስታ ካልተበላ ሌላ ምን የሚበላ ነገር አለ? ምንም ነገር የለም። ሁልጊዜ ቂጣ ደግሞ በጣም ይከብዳል እና በቃ ለምን እንጀራ አልጋግርም ብዬ ለራሴ ወሰንኩኝ እና ይህንን የመሰለ እንጀራ ተጋግሯል ትላላችሁ። አያችሁ እንዴት እንደሚያምር ለራሱ ተታች ልክ የኢትዮጵያ እንጀራ ነው የሚመስለው። አገጋገሩን አቦካኩን እንዴት እንዳቦካሁት አሳያችኋለሁኝ። አያችሁት? በጣም ነው የሚያምረው፣ በጣም ነው የሚያምረው ቤተሰብ። ጌጡ ለራሱ እንዴት እንደሚያምር ትላላችሁ። አያችሁት እንዴት እንደሚያምር ዋው 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 ዋው! በጣም የሚያምር እንጀራ ነው። እናንተም ሰርታችሁ ሞክሩት። አረብ ቤት የኔ ውዶች እና ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ተከታተሉኝ። አዲሶችም ሰብስክራይብ፣ ላይክ አድርጉኝ። ነባሮችም ደግሞ አብሽሬ አይዞሽ ጎበዝ ነሽ ላላችሁኝ ከልብ አመሰግናለሁ። አሁንም እየተከታተላችሁኝ አብረን እንደግ እላችኋለሁኝ እና አሁን ወደ አሰራሩ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? እንጀራ ለመጋገር መጀመሪያ እርሾ ያስፈልገናል አይደለም? እና እዚህ አሁን ትንሽ ዱቄት አድርጋለሁኝ። ካሜራ አደርጋለሁ ትንሽ በትንሽቱ ማንኪያ አንድ። ከዛ ውሃ አደርጋለሁኝ። እሺ ያንን እንደዚህ አድርገን በጥብጠን እንደዚህ አድርገን በጥብጠን ለአንድ ቀን ገጥመን እናኖራለን ተላጫ። እሺ ከዛ ከአንድ ቀን በኋላ ወደ ሊጥ ማብካታችን እንመጣለን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ዛሬ የእንጀራ አገጋገር እንዴት ተደርጎ በፍርኖ ዱቄት እንደሚጋገር ነው ማሳያችሁ። ያው እዚህ ዱቄቱን በጣም ነው ያመስኩት። አያችሁት? በጣም ቡኒ እስከሚሆን ድረስ ማለት ነው። ቡኒ እስከሚሆን ድረስ አምሳለሁ። አችሁታ ታየላ እንደዚህ ቡኒ እስከሚሆን ድረስ ነው ያመስኩት። አሁን ይሄ ሲበርድ እሳቱን አጠፋለሁ። ሲበርድ ነፍቼ እመለሳለሁ። እዚህም መንፋት አለብን፣ ምክንያቱም ይሄ እንደዚህ ስናምሰው የተቦለቦለ ነገር ስላለ በኋላ አይፈርጥልንም እና ነፍቼ እመለሳለሁ። ይሄው ሊጣችን ኩፍ ብሏል። ያው ከአንድ ቀን በኋላ ማለት ነው። እሺ የዚህ ኩናል
ያንን እናጠላለን። ይህንን ካጠለን በኋላ እዚህ ዕቃ አዘጋጅቻለሁኝ ላይ አደርገዋለሁ። ውሃ ትንሽ እጨምራለሁ። ከዛ እርሾውን እንደዚህ አድርገን ዝም ብለን አይደለም ዱቄቱን የምንጨምረው። እሺ መጀመሪያ ላይ እንደዚህ እንመታዋለን። አይኑ በጣም ነው የሚያምረው። ፍርኖ ዱቄት መጀመሪያ እርሾውን እንደዚህ አድርገን መምታት አለብን። አያችሁት ኮረፋቱ? አሁን እንደዚህ ከሆነ በኋላ ይሄው ነፍቼ የተመለስኩት ዱቄት አለኝ። ይህንን አደርጋለሁ። ያው እንግዲህ በአንድ እጅ የአንድ እጅ ነገር ትላላችሁ። ከዛ በደንብ አድርገን እናሸዋለን። አሽቼ እመልሳለሁ። ይሄው ቤተሰብ እንደዚህ አድርጌ አሽቼ አቅጥኜ መጥቻለሁ። ይሄንን አሁን ለስንት ሰዓት ነው የምናስቀምጠው? ለ7 ሰዓት ያህል እናስቀምጠዋለን። እሺ ለ7 ሰዓት ያህል እናስቀምጠዋለን። አሁን ይሄንን እንደዚህም ውሃ ተላይ ያስፈልገዋል። ይሄንን ይመስላል እንግዲህ የሊጣችን አቦካክ። እኔ ፍርኖ አይደለም የተጠቀምኩት፣ ሶስተኛውን ዱቄት ነው። 3ኛ ቁጥር ዱቄት ነው። ፍርኖ ማለት ያው እንደዚሁ አድርጎ መስራት ይቻላል። ፍርኖውን በፊት ስሰራ ነበረ፣ ግን አሁን ነጭ ዱቄት ነጭ ነገሮች ስለተከለከልኩኝ በጥቁሩ ነው የሰራሁት። ለታርክን ገጥመን ለ7 ሰዓት ያህል እናስቀምጠዋለን። እንገናኛለን በኋላ ውዶች። ሊጣችን እንግዲህ ይሄው ከ7 ሰዓት በኋላ እንደዚህ ሆኗል። ያቺስ ኮረፋቱ እጆት ኮረፋቱ ከላይ ነው ቁጭ ያለው ያላችሁ እና አሁን ወደ ምጣዳችን እንሄዳለን። እንግዲህ ሊጣችን እየተጋገረ ነው። እንገጥማለን።
እንዴት ነው የሚወጣው? በአንድ እጅ ታዲያ በአንድ እጅ እንዴት ነው የሚወጣው? ትላላችሁ ናችሁ። ቤተሰብ አያችሁት እንግዲህ እንዴት እንደሚያምር ልክ ጥቁር ጤፍ በሉት። ጥቁር ጤፍ ነው የሚመስለው። ጥቁር ጤፍ ትላላችሁ። እኔ ባይዘዌ ጥቁሩን ነው የሰራሁት፣ ፍርኖ አይደለም። እና ይሄንን ይመስላል። ወዙን ተመልከቱ እንዴት እንደሚያምር። ሰርታችሁ ሞክሩት። ውስጥም እንዴት እንደሚያምር በጣም አሪፍ ነው። ሰርታችሁ ሞክሩት እሺ ውዶች። የወጡም ተሰርቷል። እዚህ የምስር ወጥ ሰርተናል። የድፍን ማለት ነው። ድፍን ምስር ወጥ ነው እና እንደዚህ አድርገን እንብላ። እየሰራን አረቤት ራባን ሞት። እሺ ይህ ቤተሰብ እንግዲህ ይህንን የሚመስል ምግብ ተሰርቷል ማለት ነው። አያችሁት እንጀራውም እንዴት እንደማያምር እና እራት እንብላ ወይ ትላላችሁ።